ከመንፈስ ቅዱስ ጋር ስለመስራት ጥቂት ልንገራችሁ። በዚህ ዘመን ትልቁ የአገልግሎቶቻችን የሥራችን ሁሉ ተግዳሮት መንፈስ ቅዱስ የተለየው ሥራ ነው። እኔ እንዳልኳችሁ አሁን ቀስ እየተንሸራተትኩ ወደ ኃይለ ቃሉ ስለምገባ መቻል ነው። እንደዚህ ዘመን የሰባኪ ቁጥር ኢትዮጵያ ኑሯት አያውቅም። እንደዚህ ዘመን የአገልጋይ ቁጥር ኢትዮጵያ ኑሯት አያውቅም። ምናልባት በአፄ ፋሲል ዘመን ጎንደር ከተማ ከነበረ 100,000 ነዋሪ 35,000 ሊቃውንት ነበሩ ይባላል በታሪክ ስንሰማ። በጣም ተአምር ነው። ከዚያ በቀር ታዲያ ይሄ ሁሉ አገልጋይ ካለ ለምንድን ነው ቤተክርስቲያን እዚህ መከራ ውስጥ የገባችው? ለምንድን ነው ጠብ የሚል ነገር ያጣ ነው? ለምንድን ነው አገልግሎታችን ሁሉ ውሃ መውቀጥ የሆነው? ለምን? ምንም ሳልሰቀቅ ነው የምነግራችሁ። መንፈስ ቅዱስ የተለየው አገልግሎትን የምናገለግለው። ትናንት አንድ ወንድም አንድን መጽሐፍ ምንም ሳያጓድል አንድ ሰው ቢጽፈው ከመንፈስ ቅዱስ ነው ወይ አለኝ። አንድ ነገር ትክክል መሆኑ በራሱ ብቻውን ከመንፈስ ቅዱስ አያደርገውም። አንድ ሲደመር አንድ 2 ነው። ትክክል ነው አይደለም? ከመንፈስ ቅዱስ ነው አንለው። ከመንፈስ ቅዱስ ማለት መንፈስ ቅዱስ አድሮ አፉን አፍ አድርጎ ቢናገርበት እጁን እጅ አድርጎ ቢያጽፈው ነው ከመንፈስ ቅዱስ የሚባለው። ሰው ደግሞ መንፈስ ቅዱስ ሊያሰራው የሚችለው መንፈስ ቅዱስ የሚያድርበት አካል ሲኖረው ነው። አኗኗር ሲኖረው ነው። ሀሎቱ እንደዛ ሲሆን ነው። እስኪ ራሳችን እንታዘበው። ማናችንም አዳራሽ ከሚያጸዳው ቆሞ እስከሚሰብከው ድረስ የአገልግሎት ትንሽ ትልቅ የለውም። እና አደራ የምለው እኔ ለእኔም ለማናችንም ቢሆን ትልቁ በሽታዬ ነው። ለምሳሌ ያሳደጉኝ በልጅነቴ በቀኝ ያቆማቸው የንታ ኃይለ ሥላሴ ይባላሉ። ልጄ አሉኝ። አቤት አልኳቸው። ሽማግሌ ናቸው። 50 ዓመት ቤተ ጉባኤ ተቀምጠው አይተረጉሙም። ቁጭ ብሎ ማዳመጥ ብቻ ነው ስራቸው። 50 ዓመት ካስተማሩኝ ያለ ብቻ ነው የሚያስተምሩት። ታስተምራላችሁ፣ ትሰብካላችሁ። ዝም ብሎ በእድሜ ብቻ የበሰሉ አድርጋችሁ እንዳትቆጥሯቸው። ጥፋት ሳጠፋ በስመ ሥላሴ ስመ እግዚአብሔር ጠርተው እጄን ያስሩኛል። በገመድ አይደለም። የሰው እጅ በባዶ ሲታሰር አይታችሁ አታውቁ ይሆናል። በባዶ እጄን ያስሩታል። ስመ እግዚአብሔር ጠርተው ሳጠፋ እጄን ያስሩኛል። በምንም አይንቀሳቀስም እጅ። ከዛ ስመ እግዚአብሔር ጠርተው ይፈታሉ። ይህን ያክል ረድኤተ እግዚአብሔር ጸጋ መንፈስ ቅዱስ ያደረባቸው አባት ናቸው። እና ለምንድን ነው ለውጥ ማምጣት ያቃታችሁ ብለዋል። ከዛ አንድ ቀን እንደዚህ አይነት ርዕስ ያነሱና አውቀው ወንዘፍ አድርገው ይተውታል፣ አይጨርሱትም። በሌላ ቀን ልጄ አሉኝ። አቤት አልኳቸው። አንድ ሰው ኃጢአት ሰራ፣ አንተ አስተማሪ ተብለሃል። መከርከው አልሰማህም፣ ደገምከው አልሰማህም፣ ሰለስከው አልሰማህም። ችግሩ ከምን ይመስልሃል አሉ። አይ እኔ የማያቅሜን ሞከርኩኝ፣ ግን ችግሩ ያለው ከሰውየው ነው። ወይ አይሰማም ወይ መለወጥ አይፈልግም። ሳቁ። ምን ነው የኔታ? የዚህ ዘመን አገልጋዮች በሽታ ይሄ ነው። ጥያቄ ልለውጥልህ። ኃጢአት ያሰራው ማን ነው? እሱን ጸላኢ እንድል የሚነሳው ማን ነው? መንፈስ ቅዱስ። እሱ ላይ ጸላኢ አድሮ ከሆነ ኃጢአት ያሰራው አንተ ላይ ማን መኖር ነበረበት? አሁን ገባኝ። ኃይለ ቃል ትንሽ የምታስረዳን ይመስለኛል። ስለዚህ መንፈስ ቅዱስ እንዲረዳን ጥረት ማድረጉ መልካም ይሆናል። ለሁሉም አገልጋይ፣ ለማንኛውም ሰው ንስሐ ለሚገባ መቼም ያለ ኃይለ መንፈስ ቅዱስ የሚሰራ ስራ የለም።